ቶሎ ለማርገዝ አስበሻል? ይህ ቪዲዮ ላንቺ ነው። ዛሬ ቶሎ ለማርገዝ የሚጠቅሙ 5 ቲፖችን እነግራችኋለሁ። እስከ መጨረሻ ብትከታተሉ ብዙ ትጠቀማላችሁ። እኔ ዶክተር ጌታሁን እባላለሁ። የማህፀንና ጽንስ ሐኪም ነኝ። ይህ ቻናል ጤና መረጃዎችን በተለይ ስለ ተዋልዶ ጤና መረጃዎችን የማቀርብበት ነውና አዲስ ከሆናችሁ ሰብስክራይብ አድርጉ። ብዙ ሰው ስለሚጠቀም ደግሞ ሼር አድርጉላቸው። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ወደ ቲፖቹ የመጀመሪያው ቲፕ ፔሪየድ ስርዓትሽን በደንብ ማወቅ ነው። ወር ውስጥ የምታደርጉት ግንኙነት በሙሉ ለእርግዝና ያበቃል ማለት አይደለም። ለእርግዝና የሚያበቁ 5 እስከ 7 ቀናት አሉ። ፔሪየድ ስርዓት ውስጥ 5 እስከ 7 ቀናት አሉ። እነዚህ ቀናት እንቁላል የሚለቀቅበት ነው። እንቁላል ካልተለቀቀ ግንኙነት ቢታረጉ ምንም ወሲብ ቢታረጉ ምንም እርግዝና አይፈጠርም ማለት ነው። ስለዚህ ያችን ቀን መለየት ቶሎ ለማርገዝ እጅግ በጣም ጠቃሚ ነው። ያችን ቀን ለማወቅ ደግሞ 14 ቀን ፔሪየድ ከመጣበት 14 ቀን ወደ ኋላ መቁጠር፣ በዛች ቀን ግንኙነት ማድረግ እንዲሁም ደግሞ 2 ቀን ቀደም ብሎ ካደረገ እርግዝና የመከሰት እድል ከፍ ይላል። ምክንያቱም እንቁላል ከተለቀቀ በኋላ 12 እስከ 24 ሰዓት አለፍ ሲልም እስከ 48 ሰዓት ብቻ ነው የምትቆየው። ከዛ በላይ አትቆይም። ስፐርም ከገባበት ቀን ጀምሮ ግን 48 ሰዓት ሊቆይ ይችላል እና 2 ቀን ቀደም የሚደረግ ግንኙነትን ለእርግዝና ሊያበቃ ይችላል። ስለዚህ ቀኑ ለይቶ በዛ ቀን ግንኙነት ማድረግ ለእርግዝና የሚደረገውን ጉዞ ያፈጥንልሻል። ሁለተኛ ቲፕ ተገቢ የሆነ ግብረ ስጋ ግንኙነት ማድረግ ነው። አንድ ስቶሪ ልንገራችሁ። አንዲት እናት 2 ቦታ ማርገዝ አልቻልኩም ብላ ሄዳ ክሎሚድ ተሰጣት። ከዛ በኋላ 3ኛ ጊዜ እኔ ጋር መጣች። ምንድነው ችግርሽ ስላት ማርገዝ አልቻልኩም አለች። ማርገዝ ስላልቻልኩ 2 ጊዜ መድኃኒት የተሰጠኝን ወስጃለሁ፣ ነገር ግን እርግዝና አልተፈጠረም እስካሁን ና አለች። ኦኬ ብዬ ወደ ግንኙነቷ ታሪክ ሲገባ ባሏ ያለው አዲስ አበባ፣ እሷ የምትኖረው ሶዶ። ለ4 ወር ተገናኝተው አያውቁም። ግንኙነት ሳይኖር ኖርማሊ በተፈጥሮ እርግዝና ሊፈጠር አይችልም። በጣም ሬር ሁኔታዎች አሉ። እነዚያን በሌላ ሴናሪዮ ልነግራችሁ እችላለሁ። ችግር የለውም። ከፈለጋችሁ ኮሜንት ላይ አስቀምጡና በሌላ ቪዲዮ እነግራችኋለሁ። ይቺ እናት መድኃኒቱን ወሰደች እንጂ ግንኙነት አላደረገች። ስለዚህ ግንኙነት ስላላደረገች መድኃኒቱ ቢሰራ እንኳን እርግዝና ሊቀር አይችልም። በዛ ምክንያት አላረገዘችም። ለእርግዝና ተገቢ የሆነ ግንኙነት በጣም ወሳኝ። ስለዚህ ቅድም እንዳልኩ ጊዜውን ጠብቆ ወሩን ጠብቆ 5 እስከ 7 ቀናት የተለዩ አሉ ለእርግዝና የሚጠቅሙ። እነዚያን ቀናት ጠብቆ ግንኙነት በአግባቡ ማድረግ ያስፈልጋል። ቁጥርም በሳምንት 2 እስከ 3 ፊክስ የሆነ ቁጥር የለም። ነገር ግን 2 እስከ 3 ቢታረጉ እጅግ በጣም ይመከራል። ያችን ቀን ለማግኘት ካስታወስሽ ራስሽ ማስታወስ ካልቻልሽ የቴክኖሎጂ ዘመን ነውና ፔሪየድ ትራከር የሚባል ሞባይል አፕሊኬሽን አለች። ስለዚህ እሱን ተጠቅመሽ ቀኗን ማግኘት ትችላለሽ። በዛ ቀን ግንኙነት ብታረጊ የማርገዣ እድሜሽ አይረዝምልሽ። ወደ ማርገዝ የምትሄጂው ጉዞ ይፈጥንልሻል ማለት ነው። ስለዚህ ተገቢ የሆነ ግብረ ስጋ ግንኙነት እጅግ በጣም ወሳኝ ነው። 3ኛ የአኗኗር ዘይቤ ማስተካከል። ክብደት መጨመር ካለ እሱን ማስተካከል። ክብደት በደንብ ሲጨምር ኦቤስ ወይም ቦርጫም ሲኮን የእርግዝና እድል ይቀንሳል እና ኢቨን እርግዝና ቢፈጠር እንኳን ከእርግዝና ጋር ተያይዞ የሚመጡ ችግሮች የመከሰት እድላቸው ስለሚጨምር ለማርገዝ ሲታስቡ ክብደት ማስተካከልን እንዳትረሱ። ስለዚህ ያ ቶሎ ለማርገዝ ይጠቅማል። እርግዝና ወቅትም ጤናማ እርግዝና እንዲኖር ይረዳል። ሌላው ጤናማ አመጋገብ ስርዓትን መከተል፣ አትክልት፣ ፍራፍሬ፣ ፕሮቲን ነገሮችን መጠቀም እጅግ በጣም ወሳኝ ነው። የሚያስፈልጉ ንጥረ ነገሮችን ለራስሽም ለሚፈጠረው ጽንስም እጅግ በጣም የሚጠቅሙ ንጥረ ነገሮችን ትወስጃለሽ እና አመጋገብ፣ ጤናማ የሆነ የአመጋገብ ስርዓትን መከተል እጅግ በጣም አስፈላጊ ነው። ፎሊክ አሲድ መውሰድ፣ ፎሊክ አሲድ ለአንቺም ጤና ለሚፈጠረው ልጅም ጤና እጅግ በጣም ወሳኝ ስለሆነ ፎሊክ አሲድ መውሰድ እንዳትረሺ። እነዚህ ነገሮች ቶሎ ለማርገዝ ይጠቅማሉ። 4ኛ ማስወገድ ያለብሽ ነገሮች አሉ። ማስወገድ ያለብሽ ነገር መጀመሪያ ጭንቀት ማስወገድ፣ ጭንቀት መቀነስ። አላረገዝኩም ብለሽ የምትጨነቂው ጭንቀት እንዳታረጊ ያደርጋል። ምክንያቱም ጭንቀት የፔሪየድ መዛባት ያስከትላል።
እንቁላል መፈልፈልን ያዘገያል፣ ያዛባል፣ ስርዓቱን በሙሉ ያዛባል። ከዛ በተጨማሪ ለጠቅላላ ጤናሽም ጭንቀት በጣም መጥፎ ነውና ጭንቀትን ቀንሺ። ብዙዎቻችን አማኞች አይደለን። የሚያስጨንቃችሁን በእኔ ላይ ጣሉ ይላል መጽሐፍ ቅዱስ። ስለዚህ ጭንቀት እጅግ በጣም መጥፎ ነገር ነው። ጭንቀት መቀነስ ያስፈልጋል። ለማርገዝ ሲታስቢ ጭንቀት መቀነስ እጅግ በጣም ወሳኝ ነው። ዘና ማለት ያስፈልጋል። ሌላው ማስወገድ ያለብሽ ሱሶቹን ነው። ሲጋራ የምትጠቀሚ ከሆነ፣ አልኮል የምትጠቀሚ ከሆነ፣ ሌሎቹም ሱሶች ካሉ እነዚህ ነገሮችን ማስወገድ ቶሎ ለማርገዝ እንዲሁም ደግሞ እርግዝና ወቅትን የሚፈጠሩ ችግሮች እንዳይፈጠሩ ይረዳል። ለምሳሌ ሲጋራ ሱስ ካለብሽ እና ሲጋራ የምታጨሺ ከሆነ አርግዘሽ እንኳን እንግዲህ ልጅ ያለ ጊዜ የሚላቀቅና ጽንስ ሞት እንዲሁም ደግሞ ያንቺን ሞት ሊያስከትል ይችላል። ስለዚህ ሲጋራ ማቆም። አልኮል ስትጠጪ ደግሞ አልኮል ጽንስ ላይ ጉዳት ያደርሳል። የፊት የአእምሮ እድገት እና የመሳሰሉ ጉዳቶችን ጽንስ ላይ ያስከትላል። ላንቺም ጥሩ አይደለም። ስለዚህ አልኮል ማቆም፣ ሌሎቹም ሱሶች ካሉ ማቆም ያስፈልጋል። ስለዚህ እነዚህ ነገሮችን ስታደርጊ ቶሎ የማርገዝ እድልሽ ይጨምራል። አምስተኛ ለወንዶች ብቻ። እንግዲህ ወንዶችም አዳምጡ፣ ባለቤቶቹ በደንብ አዳምጡና ባሎቻችሁም በደንብ ጤናቸውን ጠብቁ። አንደኛ ወንዶች ጠባብ ልብስ አትልበሱ። ውስጥ ልብስ የሚሆን ሱሪ፣ ጠባብ ልብስ አትልበሱ። ምክንያቱም ጭምቅ አድርጎ ይዞ ስፐርም መፈጠሩን እድል ያስተጓጉላል። የስፐርም አፈጣጠርን ያስተጓጉላል። ስለዚህ ጠባብ ልብሶችን አትልበሱ። ሙቅ ሻወርና የመሳሰሉ ነገሮችን አታድርጉ። የስፐርም አፈጣጠርን ይጎዳል። ሙቅ ሻወር ብቻ ሳይሆን ይሄ ሳውና ምናምን የሚባለው እሱ ብቻ ሳይሆን መኪና ሞተር ላይ ተቀምጣችሁ የምትሄዱ ያቃጥላል፣ ጥሩ አይደለም። ስለዚህ አትጠቀሙ። ሌላው ወንዶችም አመጋገብ ስርዓትን ጤናማ የሆነ አመጋገብ እንዲጠቀሙ ይመከራል። ያንን ቢያደርጉ የወንድ ዘር ጥራቱ ይስተካከላል፣ ቁጥሩም ይስተካከላል። ጥራትና ቁጥር የወንድ ዘር ሲስተካከል ደግሞ እርግዝና የመፈጠር ዕድሉ እጅግ በጣም ይፈጥናል። በጣም ወሳኝ ነገር ስለሆነ ማለት ነው። ያለ ወንድ ማርገዝ አይቻልም። ስለዚህ ለዛ ጤናማ አመጋገብ፣ ብልት አካባቢ ሙቀት መቀነስ እንዲሁም ደግሞ ጠባብ ልብሶችን አለመልበስ የማርገዝ ጉዟችሁን ያፈጥንላችኋል። እንግዲህ የዛሬ ቆይታችን ይህን ይመስል ነበረ። ብዙ እንደተማራችሁበት ተስፋ አደርጋለሁ። ቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ዛሬ ደግሞ ሰብስክራይብ አድርጋችሁ ለሌሎቹ ሼር አድርጋችሁ ቀጣይ ስለምን መረጃ መስጠት እንዳለብኝ ደግሞ ጥያቄያችሁን ኮሜንት ላይ ከዚህም ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡ። እጅግ በጣም አከብራችኋለሁ፣ እወዳችኋለሁ። ደህና ሁኑልኝ። አመሰግናለሁ።